بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው إن الحمد لله نحمده ونستعينه ونستغفره ምስጋና ለአላህ የተገባ ነው እና መሰግነዋለን። አላህ ሆይ እገዛህን እንፈልጋለን፣ ምህረትህንም እንፈልጋለን። ከነፍሳችን ተንኮልና ከመጥፎ ሥራችንም ባንተ እንጠበቃለን። አላህ ቀጥተኛውን የኢስላም ጎዳና የመራው ሰው አጥማሚ የለውም። እንደዚሁ አላህ ያላቀናው ሰው የሚመራው የለውም። ከአላህ ውጭ ሊያመልኩት የሚገባ የለም። እሱ ብቸኛው ፈጣሪ ነው፣ ለሱ ተጋሪ የለውም። የአላህ መልእክተኛ ሙሐመድ ዓለይሂ ሰላቱ ወሰላም የሱ ባሪያና መልእክተኛው ናቸው። በነቢዩ ሙሐመድ ላይና በቤተሰቦቻቸው በባልደረቦቻቸውና በእነዚያ መንገዳቸውን በተከተሉት ላይ ሁሉ የአላህ ሰላምና እዝነት ይስፈን። እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት። እናንተም ሙስሊሞች ሆናችሁ እንጂ አትሞቱ። እናንተ ሰዎች ሆይ ያንን ከአንዲት ነፍስ ከአዳም የፈጠራችሁን ከእርሷም መቀናጃዋን ሔዋንን የፈጠረውን ከእነርሱም ብዙ ወንዶችንና ሴቶችን የበተነውን ጌታችሁን ፍሩ። ያንንም በእርሱ የምትጠያየቁበትን አላህንና ዝምድናዎችንም ከመቁረጥ ተጠንቀቁ። አላህ በእናንተ ላይ ተጠባባቂ ነውና። እናንተ ያመናችሁ ሆይ አላህን ፍሩ፣ ትክክለኛውንም ንግግር ተናገሩ። ሥራዎቻችሁን ለእናንተ ያበጅላችኋልና ኃጢአቶቻችሁንም ለእናንተ ይምርላችኋል። አላህንና መልእክተኛውን የሚታዘዝም ሰው በእርግጥ ታላቅን ዕድል አገኘ። በመቀጠል ከንግግር ሁሉ እውነተኛው የአላህ ንግግር ነው። ከመመሪያው ሁሉ በላጩ የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም መመሪያ ነው። ከነገሮች ሁሉ መጥፎው አዲስን ነገር በመፍጠር ሃይማኖት ውስጥ ማስገባት ነው። ፈጠራ የተባለ ሁሉ ጥመት ነው፣ ጥመት የተባለ ሁሉ የእሳት ነው ይላሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። እዚህ የተገኛችሁ ወንድሞቼ እንዲሁም የምታዳምጡኝ የተወደዳችሁ ወንድምና እህቶቼ የአላህ ሰላምና እዝነት በእናንተ ላይ ይስፈን። አላህ ስብሓንሁ ወተዓላ እንዲህ በማለት ወደሱ እንድንመለስ አዞናል። ምእመናኖች ሆይ ትድኑ ዘንድ ሁላችሁም ወደ አላህ በመመለስ ተጸጸቱ። እንደሚቀበልም እንዲህ በማለት ቃል ገብቷል። እርሱም የአከባሮቹ ንስሐን የሚቀበል። አዛኙ ጌታም የተስፋን በር በመክፈት እንዲህ አለ፣ ከአላህም እዝነት ተስፋ አትቁረጡ። ሙስሊም በዘገቡትና ኢብኑ ዓባስ ባስተላለፉት ሐዲስ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ሲሉ ሰምቻለሁ ብለዋል። እናንተ ሰዎች ሆይ ወደ አላህ በጸጸት ተመለሱ። እኔ በየቀኑ ከ100 ጊዜ ያላነሰ ተውበት አደርጋለሁ። ዳውድ ዓለይሂ ሰላም ከአላህ ስብሓንሁ ወተዓላ እንዲህ የሚል ወሕይ ወረደላቸው። አንተ ዳውድ ሆይ ከኔ የዞሩን ሰዎች እስኪመለሱ እንዴት እንደምጠብቃቸው፣ እንዴት እንደምራራላቸው፣ ኃጢአት መስራታቸውን እንዲያቆሙ ያለኝን ናፍቆት ቢያውቁት ኖሮ እኔን ለማግኘት በሚያድርባቸው ናፍቆት ምክንያት ይሞቱ ነበር። አንተ ዳውድ ሆይ ይህ ከኔ ለዞሩ ሰዎች ያለኝ ፍላጎት ከሆነ ወደ እኔ ለዞሩት ደግሞ ምን አይነት ፍላጎት እንደሚሆን አስብ። የትምህርት ርዕሳችን የተመላሾች ቅፍለት የሚል ይሆናል። አዎ የተመላሾች ቅፍለት። ትምህርታችንም 3 ምዕራፎች አሉት። አንደኛው መግቢያ ሲሆን ሁለተኛው ደግሞ የተለያዩ ርዕሶችን አንስተን የምንወያይበት፣ ሶስተኛው ደግሞ መዝጊያ ይሆናል። 5 ንዑስ ርዕሶች የሚኖሩን ሲሆን እንደሚከተለውም ስያሜ ተሰጥቷቸዋል። እነሱም አንደኛው በታሪካቸው ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበረ የሚል ነው። ሁለተኛው ደግሞ ሁኔታዎችን የሚለዋውጥ ለሆነው አላህ ጥራት ይገባው የሚል ሲሆን ሶስተኛው ደግሞ እንዲህ እንድትሆን ትፈልጋለህ የሚል ነው። አራተኛው ደግሞ የአደንዛዥ እጽ መንገድ የሚል ሲሆን
አምስተኛው ንዑስ ርዕስ ደግሞ የኔ መመራት በሱ እጅ ነው የሚል ስያሜ ነው። ከዚያም በስተመጨረሻ መዝጊያ ይቀርባል። فإلى أول الكلام ወደ መጀመሪያ ንግግራችን እንግባ። ከአቡ ሁረይራ አላህ መልካም ስራቸውን ይውደድላቸውና እንደተዘገበው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። ለአላህ በየጎዳናዎች የሚዘዋወሩና ዚክር የሚያደርጉ ወይም አላህን የሚያወሱ ሰዎችን የሚያፈላልጉ መላእክት አሉት። አላህን የሚያወሱ ሰዎችን ያገኙ እንደሆነ ይጠራሩና ፍጠኑ ወደ ጉዳያችሁ ይባባላሉ። እስከ ቅርቢቱ ሰማይ ድረስም ያካብቧቸዋል። ጌታቸው አላህም የሚያውቅ ሆኖ ሳለ ባሮቼ ምን ይላሉ ይላቸዋል። እነሱም ይቀድሱሃል፣ ያተልቁሃል፣ ያመሰግኑሃል፣ ያከብሩሃል ይላሉ። فيقول جل في علاه هل رأوني እሱም አይተውኛል ይላቸዋል። ወላሂ አላዩህም ይሉታል። ቢያዩኝ እንዴት ሊሆኑ ነው ይላቸዋል። ቢያዩህማ ከዚህ በበለጠ መልኩ ይገዙህ ነበር፣ እጅግም ያከብሩህ፣ በብዛትም ያወድሱህና ያጠሩህ ነበር። አላህ ስብሓንሁ ወተዓላ እሱን የማየት ደስታ አይንፈገን። ምንድነው የሚለምኑኝ ይላቸዋል። ጀነት ነው የሚለምኑህ ይላሉ። አይተዋታል? አላዩዋትም ወላሂ ጌታችን ሆይ ይሉታል። ቢያዩዋትስ እንዴት ይሆን ነበር ይላቸዋል። ቢያዩዋትማ እሷን ለማግኘት በጣም ይጓጉ፣ በርትተው ይፈልገዋትም እጅግም ይከጅሏት ነበር ይሉታል። ከምንድነው ጥበቃ የሚፈልጉት ይላቸዋል። ከጀሃነም እሳት ነው በአንተ የሚጠበቁት። አይተዋታል ይላቸዋል። ወላሂ አላዩዋትም። ቢያዩዋት እንዴት ይሆኑ ነበር ይላቸዋል። ቢያዩዋትማ እጅግ ይሸሿት እጅግም ይፈሯት ነበር። አላህ ሆይ ከእሳት ጠብቀን፣ አላህ ሆይ ከእሳት ጠብቀን። እሱም እናንተ መስካሪዎች ሁኑ፣ እኔ ለነሱ ምህረት አድርጌያለሁ ይላል። ከመላእክቶች የሆነ አንዱ መላእክት እገሌ የሚባል እኮ ከነሱ አይደለም፣ ለራሱ ጉዳይ ነው የመጣው፣ እሱም ከነሱ የተቀማመጠ እድለቢስ አይሆንም ይላል። አዎ እዚህ የተገኛችሁት ብስራት ይሁናችሁ፣ ጌታችሁ መሐሪ አዛኝ ነውና። ይህን ውብ የአላህን ጥሪ ስማ። እውነተኛ ምእመናን እኔን ለማግኘት ካላቸው ናፍቆት ይበልጥ እኔ ለነሱ ያለኝ ናፍቆት ይበልጣል። እኔን የፈለገ ያገኘኛል፣ ከኔ ሌላ የፈለገ አያገኘኝም። ወደ እኔ መጥቶ ያልተቀበልኩት ማን አለ? የኔን በር አንኳኩቶ ያልከፈትኩለት ማን አለ? በእኔ ላይ ተመክቶ በቂ ያልሆንኩለት ማን አለ? ለምኖኝ ያልመለስኩለት ማን አለ? ጠይቆኝ ያልሰጠሁት ማን አለ? እኔን ያስታወሱ ማስታወሴ ተገባቸው፣ እኔን ያመሰገኑ ጭማሬን ተገባቸው፣ እኔን የታዘዙ ቸርነቴ ተገባቸው፣ እኔን ያመጡ ከእዝነቴ ተስፋ አላስቆረጣቸውም። ወደ እኔ ከተመለሱ ወዳጃቸው ነኝ፣ ካልተመለሱ ሐኪማቸው ነኝ። ከስህተታቸው ለማንጻት በመከራ እፈትናቸዋለሁ። ወደ እኔ የመጣን ከሩቅ እቀበለዋለሁ፣ ከኔም የዞረ ከቅርብ ሆኜ እጠራዋለሁ። ለኔም ብሎ የተወ ጨምሬ እሰጠዋለሁ። ተመላሾች ሆይ አላህ እናንተን በመውደዱ ደስ ይበላችሁ። አላህ ከኃጢአት ተመላሾችንና ተጠራሪዎችንም ይወዳል። እሱም ብቻ አመስግን፣ እሱም ብቻ አወድስ። እንዲህም በል አላህ ሆይ አንተ ጌታዬ ነህ፣ ከአንተ ሌላ አምላክ የለም። እኔ አንተ የፈጠርከኝ ባሪያህ ነኝ። በቻልኩት ያህል በቃል ኪዳንህና በተስፋህ ስር ነኝ። ከፈጸምኳቸው ክፋቶች ሁሉ በአንተ እጠበቃለሁ። በእኔ ላይ የዋልክልኝ ጸጋዎች አምናለሁ። ኃጢአተኛ መሆኔንም አምኛለሁ። ኃጢአትን ካንተ ውጭ የሚምር የለምና እባክህ ማረኝ። قل أنا الميت الذي أحييته እንዲህም በል እኔ ነኝ ያ ሕያው ያደረግከው ሟች፣ ለዚህም ምስጋና ይገባህ። እኔ ነኝ ያ ጠንካራ ያደረግከው ደካማ፣ ለዚህም ምስጋና ይገባህ። እኔ ነኝ ያ ያሳደግከው ሕፃን፣ ለዚህም ምስጋና ይገባህ። እኔ ነኝ ያ ሀብታም ያደረግከው ድሃ፣ ለዚህም ምስጋና ይገባህ።
እኔ ነኝ ያ ጠማማ የነበርኩት ከዛ የመራኸው ለዚህም ምስጋና ይገባህ። እኔ ነኝ ያ አዋቂ ያደረግከው መሐይም ለዚህም ምስጋና ይገባህ። እኔ ነኝ ያ የመገብከው ረሃብተኛ ለዚህም ምስጋና ይገባህ። ምስጋና ሁሉ ለአንተ የተገባ ነው። መልካም ነገር ሁሉ በእጅህ ነው። ሁሉ ነገር ወደ አንተ ተመላሽ ነው። ካንተ ውጭ በእውነት ሊመለክ የሚገባ አምላክ የለም። روي عن منصور بن عمار قال መንሱር ኢብኑ ዐማር እንዲህ ይላል፣ አንድ ጊዜ ለጉዞ ወጣሁኝ። ከዚያም ሲመሽ ከሆነ በር አጠገብ ተቀመጥኩኝ። ከዚያም የአንድ ወጣት ድምፅ ሰማሁኝ። እያለቀሰም እንዲህ ይል ነበር፣ ጌታዬ ሆይ በለቅናህ ይሁንብኝ። ሳምጽህ ትእዛዝህን ላለማክበር ሆን ብዬ አልነበረም። ቢሆንም ግን አመጽኩ። ቅጣትህን ዘንግቼ አይደለም፣ ከፊትህ መቅረብንም አቅልየው አይደለም። ነገር ግን ነፍሴ ወሰወሰችኝ፣ ሞኝነቴም ረታኝ። በለገስከኝ የመሰተር ጸጋም ተታለልኩ። አሁን ግን ከቅጣትህ ማን ያድነኛል? በማንስ ገመድ ልንጠለጠል ነው ያንተን ከቆረጥክብኝ? ዋ ጥፋቴ! አላህን በማመጥ ባጠፋዋቸው ቀናት ወየውልኝ። ብዙ ተመልሼ እንደገና ብዙ በማጥፋቴ ወየውልኝ። ከጌታዬ የማፍርበት ጊዜው ደርሷል። ከዚያም መንሱር ኢብኑ ዐማር ይህን ንግግር በሰማው ጊዜ አለ፣ እንዲህ ብዬ የአላህን ቃል አነበብኩኝ። እናንተ ያመናችሁ ሆይ ነፍሶቻችሁንና ቤተሰቦቻችሁን መቀጣጠያዋ ሰዎችና ድንጋዮች ከሆነች እሳት ጠብቁ። በእርሷ ላይ ጨካኞች ኃይለኞች የሆኑ መላእክት አሉ። አላህን ያዘዛቸውን ነገር በመጣስ አያምፁ፣ የሚታዘዙትንም ሁሉ ይሰራሉ። ከዚያም የተለየና የተረባበሸ አይነት ድምፅ ሰማሁኝና ወደ ጉዳዬ ቀጠልኩኝ። ከዚያም ሲነጋና በዚያው አካባቢ ስመለስ አንድ ጀናዛ ተመለከትኩኝ። አንዲት አሮጊት ወዲህ ወዲያ ስትል ባየሁኝ ጊዜ ማን ነው ሟቹ ብዬ ጠየቅኳት። ከዚያም እባክህን ሐዘኔን አታባብስብኝ አለች። ከዚያም እኔ መንገደኛ ሰው ነኝ አልኳት። ይህ ልጄ ነው። ትናንት የእጁን ይስጠውና አንድ ሰው በመንደራችን እያለፈ ሳለ ስለ ጀሃነም እሳት የምታወራ የቁርአን አንቀጽ ሲቀራ ሰምቶ ልጄ ከዚያም በፍርሃት ተርበደበደና ብዙ ካለቀሰ በኋላ ሞተ። ከዚያም እኛ የአላህ ነን ወደሱም ተመላሾች ነን አልኩኝ። ከዚያም ለራሴ እንዲህ አልኩኝ፣ ይህ ነው የፈሪሃ አላህ መገለጫ። ለሚሻው ሰው ንስሐን ለሚያድልና በቀጥተኛው መንገድ ላይ ለሚያጸና አምላክ ጥራት ይገባው። ካንተ ውጭ መጠጊያ የሌለኝ አምላክ ሆይ ከቅጣትህ በምህረትህ እጠበቃለሁ። ከቀጣኸኝ ፍትሃዊነትህ ነው፣ ከማርከኝም ከእዝነትህ ነው። إن علاج مشاكل الشباب والشيب ለወጣቶች ለአረጋውያን እንዲሁም በጭንቀት ለተዋጡት ሁሉ ፈውሳቸው ወደ አላህ መሸሽ ነው። ወደ ተመላሾች ቅፍለት በመቀላቀል ነው። አዎ ወደ ተመላሾች ቅፍለት በመቀላቀል ነው። ከረጅም መቆራረጥ በኋላ ወደ አላህ ተመላሾች ቅፍለት መቀላቀል ነው። እነዚያ ኃጢአትና ወንጀል ያቃጠላቸው፣ እነዚያ የጨለማን ኑሮ አይተው ከዛ ወደ ብርሃኑ ሕይወት የተሸጋገሩት፣ እነዚያ የኃጢአትን ውርደት በታዛዥነት ክብር የለወጡት፣ እነዚያ በነፍሳቸው በስሜት በሰይጣንና በተከታዮቹ ላይ ድል ያደረጉት፣ እነዚያ ጀነትን ከጀሃነም የመረጡት፣ እነዚያ አላህን ባለመታዘዝ ባባከኑት ዕድሜ የተጸጸቱት። ነቢያችን ዓለይሂ ሰላቱ ወሰላም እንዳሉት ጸጸት ተውበት ወይም ወደ አላህ መመለስ ነው። አንዳንዶቹ ሰለፎች ምን ይላሉ? አንድ ባሪያ ኃጢአት ይፈጽማል፣ ከዚያም ጀነት እስኪገባ ድረስ መጸጸቱን ይቀጥላል። ከዚያም ኢብሊስ ምን ነው ኃጢአት ላይ እንዲወድቅ ባላደረግኩት ይላል። ጠልቅ ኢብኑ ሐቢብ ምን ይላል? የአላህ ሐቅ ባሪያዎቹ ሊያሟሉት ከሚችሉት በላይ ነው። ቢሆንም ግን ተውበት አድርጋችሁ አንጉ፣ ተውበት አድርጋችሁም አምሹ። ጥፋት መፈጸሙ ላይ አይደለም ነውሩ፣ ነገር ግን በጥፋቱ ላይ መቀጠል ነው እንጂ። አላህ ባንተ ላይ የዋለው ችሮታ መዘንጋት ነው ነውሩ።
አላህ አንተን እንደሚመለከትህ መርሳትህ ነው ነውሩ። አንድ ሰው ኢብራሂም ኢብኑ አድሃም ዘንድ መጣና አንተ ኢብራሂም ሆይ ጥፋትና ኃጢአት በመፈጸም ራሴን በደልኩት፣ ዕድሜንም አባከንኩት፣ እባክህን ምክርህን ለግሰኝ አለ። ከዚያም 5 ነገር እመክርሃለሁ አለ። አንደኛው ከአላህ ሲሳይ አትመገብ፣ በሱ ላይም አምጥ አለው። አንተ ኢብራሂም ሆይ እንዴት ይሆናል? እሱ እኮ ተመጋቢ ያልሆነው መጋቢ። ከዚያም ኢብራሂም እንዲህ አለ፣ ትገርማለህ፣ ከሲሳዩ እየተመገብክ ታምጠዋለህ። እሺ ሁለተኛው ምንድነው? አለ ሰውየው። ሁለተኛው በአላህ ምድር ላይ አትኑር፣ በሱም ላይ አምጥ አለ። አንተ ኢብራሂም ሆይ እንዴት ይሆናል? መሬቱ የሱ ሰማዩም የሱ ነው። ከዚያም እንዲህ አለው፣ ትገርማለህ፣ ከሲሳዩ እየተመገብክ በመሬቱም ላይ እየኖርክ ታምጠዋለህን? እሺ ሶስተኛው ምንድነው? አለ። ሶስተኛው አላህ አንተን ማየት ወደማይችልበት ቦታ ሄደህ አምፀው አለው። አንተ ኢብራሂም ሆይ ወዴት ይኬዳል? እሱ እኮ ማንገላጀትም እንቅልፍም አትይዘው። ትገርማለህ፣ ከሲሳዩ እየተመገብክ በመሬቱም ላይ እየኖርክ በሁሉም ቦታ እንደሚያየህ እያወክ ታምጠዋለህን? እሺ አራተኛው ምንድነው? አለ። የሞት መልአክ ነፍስህን ሊወስድ ሲመጣ አሁን አትውሰዳት በለው። አንተ ኢብራሂም ሆይ ይህንንማ ማን ይችላል? አላህም እንዲህ ብሎ የለ ጊዜያቸውን በመጣ ወቅት አንዲትን ሰዓት አይቆዩም፣ ከጊዜያቱ አይቀድሙምም። ከዚያም ኢብራሂም እንዲህ አለው፣ ትገርማለህ፣ ከሲሳዩ እየተመገብክ በመሬቱም ላይ እየኖርክ በሁሉም ቦታ እንደሚያየህ እያወክ የሞት ቀንህን መቀየር እንደማትችል እያወክ ታምጠዋለህን? እሺ አምስተኛው ምንድነው? አለ። አምስተኛው የቂያማ ቀን ዘባንያ ወይም የቅጣት መላእክቶች መጥተው ጀሃነም ሊወስዱህ ሲሉ አይ እኔ ወደ ጀነት ነው የምገባው በላቸው። ከዚያም ሰውየው አንተ ኢብራሂም ሆይ ይህንንማ ማን ይችላል ሲለው፣ ትገርማለህ፣ ከሲሳዩ እየተመገብክ በመሬቱም ላይ እየኖርክ በሁሉም ቦታ እንደሚያይህ እያወክ የሞት ቀንህን መቀየር እንደማትችል እያወክ ጀነት ወይም እሳት የመግባት ውሳኔ በእጅህ እንዳልሆነ እያወክ ታምጠዋለህን? ከዚያም ሰውየው ተጸጽቶ እንዲህ አለ፣ አላህን ምህረቱን እለምነዋለሁ፣ ወደሱም ተመልሻለሁ። ወደ አላህ ለመሸሽ ወሰነ፣ ወደ አላህ ለመመለስ ወሰነ፣ ወደ ተመላሾች ቅፍለት ለመቀላቀል ወሰነ። አንተስ? አዎ አንተስ ሲሳዩን የምትበላ በመሬቱም ላይ የምትኖር የትም ቦታ ሆነህ እያየህ ሞትም ሲመጣ መመለስ የማትችለው የሆንክ የጀነት ወይም የእሳት ሰው ለመሆን ስልጣን የሌለህ ተውበት የምታደርግበት ጊዜ አልደረሰምን? ሚስጥራትን አዋቂ ወደ ሆነው ጌታ የምትመለስበት ጊዜ አልደረሰምን? ወደ ተመላሾች ቅፍለት የምትቀላቀልበት ጊዜ አልደረሰምን? ኑ የእነዚያን ቅፍለት ተጓዦች ታሪክ እንስማ። ጸጸትና እንባ ከተቀላቀለባቸው ታሪኮቻቸው ትምህርት እንቅሰም። በርካታ መገሰጫዎችን ያዘሉ ታሪኮች፣ በብዙ ነገር የተፈተኑ ተመላሾች፣ በአስካሪ መጠጥ፣ በአደንዛዥ እጽ፣ በሴቶች በብዙ ጥፋት ላይ ከተዘፈቁ በኋላ ወደ አላህ በመመለስ የዳኑ የታሪክ ባልተቤቶች። አሁን መግቢያችን ላይ የጠቀስናቸውን 5ቱ ንዑስ ርዕሶችን አንድ በአንድ እንዘርዝር። አንደኛው በታሪካቸው ውስጥ ለእምሮ ባለቤቶች በርግጥ መገሰጫ ነበር የሚለው ነው። አቡ ሂሻም ኦፊ አላህ ይዘንለትና እንዲህ ብሏል፣ ወደ በስራ ለመጓዝ ተነሳሁ። ወደ አንዲት መርከብም ሄድኩ። በመርከቡ አንድ ሰው ከሴት አገልጋዩ ጋር ነበርና ቦታ እንደሌላቸው ነገረኝ። ነገር ግን አገልጋዩዋ እንዲጭነኝ ጠይቃው ከዚያም ተስማማ። ከዚያም ጉዞ ጀመርን። ትንሽ ከሄድን በኋላ ሰውየው ምሳ እንዲቀርብ ካደረገ በኋላ አገልጋዩዋ እንዲህ አለች፣ ያ ምስኪን ሰው ከኛ ጋር ምሳ እንዲበላ ጥሩት አለች። ምሳውም በልተን ስንጨርስ ሰውየው ለአገልጋዩዋ የሚጠጣ ነገር እንድታመጣለት አዘዛት።
አመጣችለትም። ለኔም የሚጠጣ እንድታመጣልኝ አዘዛት። ነገር ግን አለመፈለጌን ገለጽኩላቸው። ከዚያም ሰውየው አገልጋዩዋ የሙዚቃ መሳሪያው አምጥታ እንድትዘፍንና እንድትጨፍር አዘዛት። እሷም አደረገች። ከዚያም ወደኔ ዞር በማለት እንዲህ አለኝ፣ መዝፈንን እንደሷ አሳምረህ ማቅረብ ትችላለህ? እኔም ከሷ የተሻለና መልካም የሆነ ነገር አለኝ አልኩት። እሺ ልስማ አለኝ። ከዚያም እንዲህ የሚለውን የቁርአን አንቀጽ አነበብኩለት። ፀሐይ በተጠቀለለች ጊዜ፣ ከዋክብትም በረገፉ ጊዜ፣ ተራራዎችም በተነዱ ጊዜ፣ የ10 ወር እርጉዞች ግመሎችም ያለ ጠባቂ በተተዉ ጊዜ፣ እንስሳትም ሁሉ በተሰበሰቡ ጊዜ፣ ባህሮችም በተቃጠሉ ጊዜ፣ ነፍሶችም በየአካሎቻቸው በተቆራኙ ጊዜ፣ በሕይወቷ የተቀበረችውም ሴት ልጅ በተጠየቀች ጊዜ በምን ወንጀል እንደተገደለች፣ ጽሑፎችንም በተዘረጉ ጊዜ። ሰውየው ስቅስቅ ብሎ አለቀሰ። ለአገልጋይዋም እንዲህ አላት፣ አንቺ አገልጋይ ሆይ ከዛሬ ጀምሮ ለአላህ ብዬ ነጻ ብዬሻለሁ። ከዚያም ይዞት የነበረው መጠጥ ሁላ ወደ ባህሩ ጣለው። የሙዚቃ መሳሪያውም ሰባበረ። ከዚያም ጠራኝና አቀፈኝ። ከዚያም እያለቀሰ እንዲህ ብሎ ጠየቀኝ፣ አላህ ተውበቴን የሚቀበል ይመስልሃል? አዎ አልኩት። አላህ ከኃጢአት ተመላሾችንና ተጥራሪዎችንም ይወዳል አልኩት። እርሱም ያ ከባሮቹ ንስሐን የሚቀበል ከኃጢአቶችም ይቅር የሚል ነው አልኩት። ሰውየውም ተውበት አደረገ። ሁኔታውም ወደ ተሻለ ሁኔታ ተቀየረ። እስኪሞትም ድረስ ለ40 ዓመታት ተጎዳኘሁት። አንድ ቀን በሕልሜ ያየሁት። እንዴት ሆንክ ብዬ ጠየቅኩት። ወደ ጀነት ገባሁኝ አለኝ። ከዚያም በምን ምክንያት ገባህ አልኩት። ጽሑፎቹንም በተዘረጉ ጊዜ የሚለውን የቁርአን አንቀጽ ስታነብልኝ በተፈጠረው ነገር አለኝ። ሱብሓነላህ ወገኖቼ፣ ጽሑፎችንም በተዘረጉ ጊዜ ምን ይገጥመን ይሆን? ሰማይም በተገሸለጠች ጊዜ፣ ገሃነምም በተነደደች ጊዜ፣ ገነትም በተቀረበች ጊዜ ነፍስ ሁሉ ከሥራ ያቀረበችውን ታውቃለች። ላኢላሃ ኢለላህ። በዚያን ቀን ወደ ሐራም ነገር ተመልክተናል ብለው ዓይኖች ሲናገሩ፣ ዘፈንና ሐራም ነገር ሁሉ ሰምተናል ብለው ጆሮዎች ሲናገሩ፣ አራጣንና ሐራም ነገር ላይ ተዘርግተናል ብለው እጆች ሲናገሩ፣ ወደ ሐራም ቦታዎች ሄደናል ብለው እግሮች ሲናገሩ፣ እንዴት ይሆን ሁኔታችን? ዛሬ ባፎቻቸው ላይ እናትምና እጆቻቸው ያናግሩናል፣ እግሮቻቸውም ይሰሩት በነበሩት ሁሉ ይመሰክራሉ ይላል አላህ ሱብሓነሁ ወተዓላ። የአላህም ጠላቶች ወደ እሳት የሚሰበሰቡበትን ቀን አስታውስ። እነርሱም የሚከመከሙ ሆነው ይነዳሉ። በመጧትም ጊዜ ጆሮዎቻቸው፣ ዓይኖቻቸውና ቆዳዎቻቸውም ይሰሩት በነበሩት ነገር በእነርሱ ላይ ይመሰክሩባቸዋል። ለቆዳዎቻቸውም በእኛ ላይ ለምን መሰከራችሁብን ይላሉ። ያ አንዳችሁን ነገር ሁሉ ያናገረው አላህ አናገረን። እነርሱም በመጀመሪያ ጊዜ ፈጠራችሁ፣ ወደ እርሱም ትመለሳላችሁ ይሏችኋል። ጆሮዎቻችሁ፣ ዓይኖቻችሁና ቆዳዎቻችሁም በእናንተ ላይ ከመመስከራቸው የምትደበቁ አልነበራችሁም። ግን አላህ ከምትሰሩት ብዙውን አያውቅም ብላችሁ ጠረጠራችሁ። ይህም ያ በጌታችሁ የጠረጠራችሁት ጥርጣሬያችሁ አጠፋችሁ፣ ከከሳሪዎቹም ሆናችሁ ይባላሉ። ቢታገሱም እሳት ለነርሱ መኖሪያቸው ናት። ወደሚወዱት መመለስንም ቢጠይቁ እነርሱ ተቀባይ የሚያገኙ አይደሉም ይላል አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ። ወገኖቼ፣ ከተዘጋጀው ቅጣት እንድን ዘንድ ዛሬውኑ የተመላሾችን ቅፍለት በመቀላቀል ወደ አላህ ልንሸሽ ይገባል።